አብርሃም መስዋዕት የሰዋበት ቦታ ላይ የእግዚአብሔር መልአክ አፒር አድርጎ ተገልጦ መታዘዝህንና ታማኝነትህን እኔን መፍራትህን ስላየው ወደ ሰገባክ ቢላዋን ሰይፍህን መልሰው እግዚአብሔር ያዘጋጃል ብለሃል። ያውና የተዘጋጀበት አለው መልአኩ። ያንን ስፍራ መስዋዕት ለእግዚአብሔር ያቀረበበትን ቦታ በጉን አምጥቶ አረደው ይላል አይደል? በይስሐቅ ቦታ ያንን ስፍራ ምን አለው? ያህዌ ይርሄ አለ። አሜን አትሉ? እንዳይበርስ እስከ ዛሬም ድረስ በእግዚአብሔር ተራራ ይታያል። አብርሃም ያንን ቦታ ያህዌ ይርሄ ብሎ ጠራው። እስከ ዛሬ ድረስ በእግዚአብሔር ተራራ ይታያል። እግዚአብሔር መልአክ አብርሃምን ከሰማይ ሁለተኛ ጊዜ ጠራው። ይችን ቃል ነው ዛሬ ማገለግላችሁ። የመጀመሪያ አብርሃም አለው። አብርሃም አብርሃም ያለው ሁለት ጊዜ አቤት ሲለው ልጁን እኮ ሊያርደው ሰይፉን ዘርግቶታል። አትረድ፣ ተው ተው ተው። ታዲያ ምንድነው? ልሰዋ ነው የመጣሁት ላርድ ነው። ምን እያልከኝ ነው ሲለው ያዘጋጃል ብላል። አዎ ያው በኩ ኬት መጣ ይዘጋጅላችሁ። የሌለ ወደ መኖር ነው ያልኩት። በህይወታችሁ የሌላችሁን እግዚአብሔር ወደ መኖር ስቦ ያመጣዋል። ስቦ ጎትቶ ያመጣዋል። ሲተስቦ ይመጣል በሉ። ያቁ ምንድነው? ታወቂያችን ነገር ሰይፍን አንሳ፣ ማረጃው አንሳ። አንተ የእምነት አርበኛ ኃይለኛ ሰው ነህ፣ ቅን ሰው ነህ። አንተ እንደ እምነት እሰራልሃለሁ፣ የመስዋዕቱን በእግዚአብሔር ያዘጋጃል ብለህ ተናግረሃል። ገና ሳታየው፣ ገና ሳይዘጋጅ፣ ገና እታች ተራራው ጫፍ ላይ ሳትደርስ ተራራው ታች እያለ ለልጅህ ለይስሐቅ የመለስክለት የመስዋዕቱን በግ ልጅ ይስሐቅ እግዚአብሔር ያዘጋጃል ብለሃል። ስለዚህ አትረደው። ይስሐቅን ያዘጋጃል ብለሃል፣ አያሳፍርህም። ያዘጋጃል ያልከው አምላክ አያሳፍርህም። እውነት አትረደው። ተው ሲለው እግዚአብሔር መልአክ ምን ነው ሲለው ላርድኮት ዝግጁ ነኝ። ምንድነው? ቅርም አይለኝም። ምንድነው? ምን ልትለኝ ነው? እግዚአብሔር መልአክ ሲለው ተው አለ። ሁለት ጊዜ አብርሃም ሲለው ተው፣ አቆም ሲለው አቆመ። እሺ ምንድነው ማርደው? መስዋዕት ላቀርብ መጥቻለሁ፣ እግዚአብሔር ዋሻዋለሁ። ኖ እዛ ጋር አንድ በት ቁጥቋጦ ውስጥ አየ። እግዚአብሔር አዘጋጅቷል። ለማን ነው እየተናገርኩ ያለሁት? እዚህ ያለ ሰው ካለ ምናልባት አመጣጡ ልክ አይደለም። ከመንገድ እንደዚህ መሽቶበት ወይም ደግሞ እስቲ የሆነች ቃል ሰምቼ ልምጣ ብሎ ነው የመጣው። ለሱ አይስማማውም። ለእናንተ ግን በኢየሱስ ስም እግዚአብሔር ያዘጋጃል። ድንገት ለመጣችሁ አይደለም። እግዚአብሔር ዛሬ ይናገረኛል ላላችሁ እግዚአብሔር ደግሞ ዛሬ መልእክት ሰጥቶኛል። አዘጋጅ ነኝ አለ። ፕሮቫይደር ነኝ አለ እግዚአብሔር። God himself will provide። የሚያስፈልጋችሁን እግዚአብሔር ያዘጋጃል። ከዛ የመጀመሪያው ይሄ ነው። ከዛ በጉን አመጣና አረደው። ያንን ምን አለው? ያህዌ ይርሄ አለ። ያህዌ ይርሄ ጀሆቫ ጃይራ እግዚአብሔር የመስዋዕቱን በግ እግዚአብሔር ምን አለ? አዘጋጀ። ያ ተራራ እስከ ዛሬ ይጠራል ይላል። ለሁለተኛ ጊዜ ደግሞ እግዚአብሔር ድምጽ መጣና አብርሃም አለው። ሁለተኛ ጊዜ በጉን አርዶታል፣ ጨርሷል። ምን ይለው እስቲ ነው? ሁለተኛ ጊዜ የእግዚአብሔር መልአክ ከሰማይ ሁለተኛ ጊዜ ጠራው፣ እንዲህ አለው። እግዚአብሔር በራሴ የእግዚአብሔር መልአክ አብርሃምን ከሰማይ ሁለተኛ ጊዜ ለሁለተኛ ጊዜ ጠራው። ኦኬ እሺ፣ አብርሃም ፈጽሟል፣ ታርዷል፣ በጉ መስዋዕት ቀርቧል። ለሁለተኛ ጊዜ ጠራው። ለምንድን ነው ደግሞ? ምን ቀረው? ሰዋልኝ አለ፣ ሰዋ። ምን ቀረው? ረድልኝ አለ፣ አረደለት ለእግዚአብሔር። ምን ቀረው? እግዚአብሔር ቆይ የቀረው ነገር አለ። ስም ይበል። ረድልኝ አለው፣ ልጅህን ሰዋልኝ አለው፣ ወሰደ። ልጁን ሊያርድ ሲል ይኸው አዘጋጅቻለሁ ተዋለው። በቃ ታዛሃል፣ ልብህን አይቻለሁ፣ እኔም መፍራትን አይቻለሁ አለው እግዚአብሔር። አሁን ደግሞ ሁለተኛ ጊዜ የሚጠራው ለምን ይሆን? እንደዚህ ያለ ሁለተኛው ጊዜ ለየት ይላል። እንደዚህ ያለው እንዲህ ያለው እግዚአብሔር በራሴ ማለው ይላል። እግዚአብሔር በማን ማለለት? ለአብርሃም ስለታዘዘ እሺ ስላለ እሺ ስላለ
እግዚአብሔር በማንም ይያላል። የሁለተኛው ጊዜ ትእዛዝ አይደለም፣ እረድልኝ አይደለም። ምን ብላ ስለታዘዝክ እኔ በራሴ ላንተ ምን ብያለሁ? ምያለሁ። እግዚአብሔር በማንም የሚለው በራሱ ከሱ ኋላ አባት አያት አለው፣ ቅድመ አያት አለው እንደናንተ የለውም። ስለዚህ በማን ማለት? በራሱ ማለት እኔ እግዚአብሔርን በራሴ ማልኩልህ። አሜን አትሉኝ? እሺ ማልክልኝ። እሺ ሌላ ምንድነው አሁን መተለይ ነገር ሲለው በደንብ ስሙኝ። ቶሎ ነው የምናገር። ምንድነው የምትለው? አንደኛ በራሴ ብያለሁ አልከኝ፣ በራሴ ማልክልኝ። እሺ ይህን ነገር አድርገሃል፣ አንድ ልጅንም አልከለከልከኝምና እሺ ጉድ እኮ በእውነት በረከትን እባርካለሁ። አያችሁ፣ አንደኛ ደረጃ ያለው እግዚአብሔር ለአብርሃም መጣና ታዛሃል፣ ልጅህን ሰዋልኝ ስል ሰውተህልኛል፣ እረድልኝ ስል አርደሃል፣ ስጠኝ ስል ሰጥተሃል፣ አልሰሰትክም፣ ታዛሃል በእምነት። ስለዚህ የመጀመሪያው በራሴ ብዬልሃለሁ፣ ሁለተኛው ደግሞ በእውነት ነው። በረከቴ ለዛም እኮ እባርካለሁ፣ በእውነት በረከቴ እባርካለሁ። ጨብጡትና እግዚአብሔር በረከትን ይባርካል በል። የመጀመሪያ አያችሁ፣ ለካ በረከትና መታዘዝ ትስስርነት አለው ማለት ነው። በረከትና መታዘዝ ትስስርነት አለው። ሁለተኛ ምን አለው ካላችሁ፣ ዘርህን እንደ ሰማይ ከዋክብት በባህር ዳር እንዳለ አሸዋ አበዛዋለሁ። አቤት! ምን ማለት እንደው ታውቃላችሁ? ምን ማለት እንደው ታውቃላችሁ? ትበዛለህ። ዘርህን አበዛዋለሁ። አንዳንድ ከእህል ውስጥ አይታችኋል። የኔ አባት ገበሬ ነው። የእንትን ወቅት ላይ የአጨዳ ወቅት ወይም ሲወቃ ወይም ሲታጨድ እንደዚህ ይላል። ከእህሎቹ መካከል ቆንጆ ዘሮችን ይመርጣል። ለምንድን ነው ስለው፣ እነዚህ ዘሮች ምርጥ ዘሮች ስለሆኑ ለወደፊት መባዛት አለባቸው ይላል። ለማብዛት ለወደፊት እርሻ ላይ ለመዝራት ከዘሮቹ መካከል እየመረጠ ይሄኛው ቆንጆ ነው፣ ፈጣን ዘር ነው፣ በጣም የሚበዛ ነው፣ ስለዚህ ለወደፊት ይቀመጣል ተብሎ ጥቀርሻ ምናምን ጭስ ያለበት ቤት ውስጥ ይሰቀላል። ከዛ ጭስ ይመጣ ይጠግባል። የዘር ወቅት ላይ ይወጣና ይወቃና ይዘራል። አደገኛ መብዛት ሲበዛ ልነግራችሁ አልችልም። ከጎናችሁ ያለውን እግዚአብሔር እንዲህ ይላል በሉት፣ አበዛሃለሁ ይላል በሉት። እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛሃለሁ ይላል በሉት። ስለዚህ ያቺ ዘር ትወሰድና ትዘራለች። በጣም ከሚገርማችሁ ከሌሎች ዘሮች በጣም የጸዳ በጣም ፍሬያማ የሆነ ዘር ነው የሚሆነው። እግዚአብሔር ያበዛቸዋል። አሜን። መታዘዝ ያበዛል። አሜን። ከጎናችሁ ያለው ስትታዘዝ በሉት፣ አንደኛ እግዚአብሔር በራሱ ይምላል፣ ቃል ይገባልሃል። ሁለተኛ ይባርካል። ሶስተኛ ያበዛሃል በሉት። የመጨረሻው ላሳያችሁ። ዘር የጠላቶችን ደጅ ይወርሳል። አሜን። ደስ አለ። ዘር የጠላቶችን ደጅ ምን ይላል? ይወርሳል። የአብርሃም ዘር ታዟላ፣ እግዚአብሔር ፈርቷላ። ዘር የጠላቶችን ደጅ ምን ይላሉ? ይወርሳል። አሜን አትለኝም? አሜን አትለኝም? ወራሽ የሚባል ታውቃላችሁ? ኢትዮጵያ ውስጥ የስንት ዓመት በፊት የመሬት ወራሽ ርስት ወራሽ ምናምን ይባላል። ትልልቅ ይዞታ ነው የያዙትና ሀገር ነው የያዙት። አሁን የለም፣ በዚህ ዘመን ያለ አይመስልም። ትልልቅ ይዞታ ነው የያዙት። አንድ ሰው የያዘው 30 ሄክታር 50 ሄክታር ነው። እግዚአብሔር ትልልቅ በረከት ውስጥ ከዚህ ቀን በኋላ ያስወርሳችኋል። የተናገርኩ ያለው ለአንድ ሰው ሊሆን ይችላል። በደንብ አሜን በሉ። እግዚአብሔር ወደ ትልቅ በረከት ውስጥ ያስገባችኋል። ወራሽ ነኝ በሉ። ድገሙና እኔ ወራሽ ነኝ በሉ። እግዚአብሔር ትወርሳለህ ብሎኛል በሉ። የመጨረሻው ነው ቁጥር 10 ላይ የምድር አሕዛብ ሁሉ በዘርህ ይባረካሉ ቃሌን ሰምተሃልና። አንተ ብቻ አይደለም የምትባረከው፣ የጠላትን ደጅ የምትወርሰው ምንም ጨምር የምድር ዘር ወይም ደግሞ በምድር ላይ ያለ ትውልድ ከአንተ የተነሳ ምን ይላሉ አለ? ይባረካሉ አለ።
ሰፈር፣ መንደር፣ ጎረቤት ከእናንተ በረከት የተነሳ በኢየሱስ ስም ይባረካሉ። እጃችሁ ብድግ አድርጉና ለጎረቤት በሉ፣ ለሰፈር በሉ፣ ለቤተሰቦቼ እተርፋለሁ በሉ። በረከት ዛሬ ይለቀቃል በሉ። ንግግራችሁ ጥቂት ሰዎች ናችሁ እንጂ አንዳንዶቻችሁ አንጀት ርቋችሁ ስለምታወሩ አይሰራላችሁ። ጌታ ምስክርነት መንፈሳዊ ዓለም ለሞኞች ነው አልኳችሁ። ለብልጦች አይደል፣ ለሲሪየሶች፣ ለኮስታራዎች አይደል፣ ለትሑታን። እጃችሁን ከፍ አድርጉና ዛሬ በሉ ለሰው የሚተርፍ በረከት በሕይወቴ ላይ ይመጣል በሉ። እግዚአብሔር ምስክር የሆነ እርዳታ ድርጅት ውስጥ እናንተ ስታከፋፍሉ ያለ የሆነ ችግረኛን እየዞራችሁ ስትረዱ ያለ የሆነ በቃ ማለት ለብዙ ድሆች ባለጸጋ ስትሆኑ ያለ የመባረክ ምክንያት ስትሆኑ ያለ ድህነት ከሕይወታችሁ ሲባረር ያለ ማጣት ቤታችሁን ለቆ ሲወጣ ያለ የአብርሃም በረከት በእናንተ ላይ ሲመጣ ያለ እጃችሁን አንሱና ተባረክ ያለ በሉ። ክብር ለጌታ ስጡ።